የዓለማዊ ዕውቀት እዚሁ ዓለም ላይ ነው የሚያልቀው። የት ዓለም ላይ? እዚሁ ዱንያ ላይ ዓለማዊ ዕውቀት ወማ አድራከ ማ ዓለማዊ ዕውቀት እዚሁ ዓለም ላይ ያልቃል። በቃ ሰውየው ዶክተር ነው፣ ፕሮፌሰር ነው፣ የሰቀለ ነው፣ በቃ ነቅናቂ ነው፣ ሳይንቲስት ነው ብትለው ወላሂ ሱመ ወላሂ ሲሞት ምንድን ነው የሚባለው? አስክሬን። ዛሬ ሰዎች ዒልም የማይከታተሉት ለምንድን ነው? ዒባዳ ጥፍትና ያጣ ነው። ለምንድን ነው ካልክ ወላሂ ቲክቶክ መንደር ያለው ግሳት፣ ይሄ ሚዲያ ላይ ያለው አፋት ነው። ሚዲያ ላይ ያለው በሽታ ነው። ወላሂ እዚህ ያለው ቦታ ላይ ስታየው ማንም እንትን የሚቆጣጠረው ምናምን የለም። በቃ በዛ ትልቅ ደረጃ በቃ አወቀ የእውቀት ጥግ የደረሰ ምናምን ይመስሏል። ምንድን ያደረገው? ጊዜውን የገደለው። ስለ አላህ አውቋል? የለም። ፊቂ ተምሯል? የለም። ሽሩጡ ሰላት አውቋል? መሰረታዊ ነገር ነው። በሁሉም በነፍስ ወከፍ ላይ ግዴታ የሚሆን ፈርዱ ዐይን የሆነ እውቀት አለ በሁላችንም ላይ። إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدًا عبده ورسوله وصفيه وخليله وأمينه على وحيه ومبلغ الناس شرعه فصلوات الله وسلامه عليه وعلى آله وصحبه أجمعين. أما بعد إخوة الإيمان، أولا أحييكم بتحية الإسلام وبتحية أهل الجنة دار السلام. أقول لكم السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ በመረጠው በወደደው ቦታ ላይ ከአማሩ ስብስቦች ጋር ለአላህ ሱብሓነሁ ወተዓላ ስጁድ ሩኩዕ ከሚያደርጉ የቢሾፍቱ ከተማ ወጣቶች ሙስሊሞች ጋር በዚህ በአማረው ቦታ ያገናኘን ጌታ አላህ እናመሰግነዋለን። አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ እንደሰበሰበን ሁሉ ፊ ዳሪ ከራመቲሂ በተከበረው በጀነቱ በፊርደውስ አልአዕላ አላህ እንዲሰበስበን አላህ እንማጸነዋለን። እንዲህ አይነቱ ስብስብ እንደዚህ አይነቱ ስብሰባ ከስብሰባዎች ሁሉ ያማረ የሆነ ስብሰባ ነው። በነገራችን ላይ ሰዎች በተለያየ አይነት ሁኔታ ስብሰባ ያደርጋሉ። ከዛ ሁሉ የተሻለና የበለጠ ስብሰባ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ለማለት ለዲን አልኢስላም ስለ ዲን ለመመካከር የሚደረግ ስብሰባ ምንም የሚነጻጸረውና የሚወዳደረው ነገር አይኖርም ማለት ነው በምድር ላይ። ለምን እንደዚህ አይነት ሐለቃ እንደዚህ አይነት የዕልም መድረኮች ዳዕዋ የሚደረግባቸው መድረኮች መልአኮች የሚያካብቡት የሆነ መድረክ ነው። እንደነዚህ አይነት መድረኮች ሰኪና መረጋጋት የሚመጣበት የሆነ መድረክ ነው። የአላህ ሱብሓነሁ ወተዓላ ረሕማ የሚያካብብበት የሆነ መድረክ ነው። አላህ ሱብሓነሁ ወተዓላ እሱን ሲያወሱ የነበሩ ባሪያዎቹን ከተከበሩ መልአኮች ጋር የሚናገርበትና የሚያወሳበት የሆነው ልዩ መድረክ ነው በአላህ ሱብሓነሁ ወተዓላ ቤት ውስጥ። አላህ ቤት ከማንም በላይ ተመራጭ የሆነ ቦታ ነው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አሐቡል ቡቅዓቲ ኢለላሂ መሳጅዱሃ፣ ከቦታዎች ሁሉ ያማረና የተመረጠ የተወደደ ይበልጥ ተወዳጅ የሆነው ቦታ የት ነው ይላሉ? መስጂዶች ናቸው። ሱብሓነላህ። እናንተን አላህ መረጣችሁና በዚህ ቦታ አላህ አሰባሰበን ማለት ነው። እዚህ አላህ ሱብሓነሁ ወተዓላ ሁሌ እንደነዚህ አይነት ቦታዎች የምንገኝና የምንጣድ ያርገን። እናም የሰው ልጅ ወደዚህ ምድር የመጣው ለትልቅ ግብና ዓላማ ዝም ብሎ በልቶ ጠጥቶ ተኝቶ ተነስቶ መሄድ አይደለም። ይሄማ እንስሳም ያደርጋል። ከእንስሳም ድደብ የሚባለው እንስሳ ሁሉ ይሄን ያደርጋል። አህያ ይበላል፣ ይጠጣል፣ ይተኛል። ከዛ በላይ የሚያስበው ነገር አለ?
በሬ ይሄን ያደርጋል። የሰው ልጅ ዝም ብሎ መብላትና መጠጣት አይደለም የተፈጠረው። ምንድነው የተፈጠረው? ለዒባዳ ነው። ከማ ቃለ አላሁ ዐዘ ወጀል ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አላህ ረቡል ዒዘቲ ወልጀላል የሰው ልጅንም ይሁን አጋንንትን አልፈጠርኩም እኔም በትክክል እንዲገዙኝ እንጂ እኔን እንዲያመልኩ እንጂ ለሌላ አልፈጠርኳቸው ነው የሚለው አላህ ሱብሓነሁ ወተዓላ። የተፈጠርንበት ዓላማ ይሄ ነው። ወየቁሉ አላሁ ተባረከ ወተዓላ ያ አዩሃ ናስ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። እናንተ የሰው ልጆች ይላል አላህ። የሰው ልጆች ሁሉንም የሰው ልጆች እያናገረ አላህ እዕቡዱ ረበኩም ጌታችሁን ተገዙ፣ ያ የፈጠራችሁ የሆነውን ጌታ ተገዙ፣ ከእናንተ በስተፊት የነበረውንም የፈጠረ የሆነውን ጌታ ተገዙ በማለት አላህ ይናገራል። ወቃለ ተባረከ ወተዓላ ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ። አላህን በብቸኝነት ተገዙ፣ በሱ ላይ ምንንም አታጋሩበት ይላል። ወቃለ ተባረከ ወተዓላ ኢያከ ነዕቡዱ ወኢያከ ነስተዒን ፊ ሱረቲል ፋቲሓ። ሱረቱል ፋቲሓ ላይ ሁሌ እንላለን አንተን ብቻ እንገዛለን፣ አንተን ብቻ እርዳታን እንጠይቃለን፣ እገዛን እንጠይቃለን እንላለን። ስለዚህ የተፈጠርንበት ዓላማ ምንድን ነው? ለዒባዳ ነው፣ ለአምልኮ ነው፣ አላህን ለመገዛት ነው። ታዲያ አላህን ስብሓነሁ ወተዓላ የምንገዛው በእውቀት ሆነን ነው። ኢስላም ያለ እውቀት አይሆንም። እስልምና በእውቀት ላይ የተመሰረተ ሃይማኖት ነው ማለት ነው። አላህ እንዴት እናመልካለን? እንዴት ሰላት እንሰግዳለን? እንዴት ሐጅ እናደርጋለን? እንዴት እንጾማለን? እንዴት ዘካ እናወጣለን? ምን ያስፈልጋል? እውቀት ያስፈልጋል። ሁሉ ነገር እውቀት ያስፈልገዋል በኢስላም። ኢስላም በእውቀት የምንመራበት ምንድነው? ሃይማኖት ነው ማለት ነው። የእውቀት ሃይማኖት መሆኑን ከሚጠቁሙ የመጀመሪያ በረሱሉ ሰለላሁ ዐለይሂ ወሰለም ላይ የወረዱ የቁርአን አናቀጾችን ስታይ የመጀመሪያው ምንድነው? ሱረቱ አልዓለቅ ነው አይደል? የወረደው ሱረቱ አለቅ 5 አያዎች ላይ ስናይ መጀመሪያ ምንድነው የሚለው? ቢስሚላሂ ራህማኒ ራሂም اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. እነዚህ 5 አያዎች ናቸው በነቢያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ የወረዱት። ረሱል ሰለላሁ ዐለይሂ ወሰለም እዛ ጋሩ ሒራ ሆነው ሰዎች ይሰሩት የነበረው ባዕድ አምልኮ፣ ሐውልት መገዛት፣ ከአላህ ውጪ ሌላ መጣራት አይመቻቸውም ነበረ። ኢዕቲዛል አድርገው ነበር፣ ርቀው ነበረ። እዛ ዋሻ ውስጥ እያሉ እነዚህ 5 አንቀጾች የመጀመሪያ ወረዱ። اقرأ باسم ربك الذي خلق በጌታ ስም አንብብ ነው የሚለው። ይህ የረሱሉ ሰለላሁ ዐለይሂ ወሰለም ኡማ ምን ይባላል? ኡመቱ ኢቅራ፣ የአንብብ ማህበረሰብ፣ የአንብብ ትውልድ። መጀመሪያ በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደው ዋህይ ምንድነው? አንብብ ነው፣ እወቅ ነው፣ አንብብ ነው። አንዱ ዒልማችንን ከምናካብትባቸው ነገሮች አንዱ ማንበብ ነው፣ ማጥናት ነው። አዎ እርግጥ ነው ዒልም የሚገኘው ዝም ብሎ ብቻ በማንበብም አይደለም። ኪታብን ቁጭ ብሎ መቅራት፣ ነቅል ማድረግ ያስፈልጋል። ኢነመል ዒልሙ ቢተዓሉም፣ ቁጭ ብለህ ነቅል በማድረግ በመቅራት ነው እውቀት የሚገኘው። ለምን አንዳንዴ አረብኛ ብቻ ስለቻልክ፣ ቋንቋውን ብቻ ስለቻልክ አንተ ባልሆነ መልኩ ልትረዳ ትችላለህ ማለት ነው፣ ነቅል ከሌለ። ግልጽ ነው አይደል? ዑለማዎች ላይ ቁጭ ብለህ ምንድነው የተፈለገበት፣ ምንድነው ይሄ ነገር የሚለውን በደንብ እያገናዘብክ እያወቅክ ካልመጣ
እንደው አገር ልታጠፋ ትችላለህ። መጨረሻ በጣም ከባድ ነው። ዝም ብለህ ብቻ አዎ ይሄ ማንበቡ እንትን ካልክ በኋላ ከዑለማዎች ከወሰድክ በኋላ ንባብ እያደረግክ ማዳበር እስቲንባጥ ማድረግ ያለ ነው። ግን መሰረቱ ከዑለማ ስር ቁጭ ብሎ መቅራት። አብዛኛው ሰው ሁሉ ነገር ላይ አሁን የደረሰ ይመስለዋል። የተጻፈ ነገር ሁሉ ደግሞ ትክክለኛ እውቀት ነው ማለት አይደለም። አንዳንዴ ሁሉ ሹብሃ ማደናገሪያ የሆኑ ነገሮች ሁሉ ምን የሚባሉበት ሁኔታ አለ፣ የሚረጩበት ጊዜ ነን አሁን ያለ ነው አይደለም። ስለዚህ ያንን ሁሉ ምንድነው መጀመሪያ ታማኝ ከሆኑ እውቀታቸው የመጠቀ ከሆኑ ዑለማዎች ስር ቁጭ ብሎ መማር ያስፈልጋል። يقول الإمام الشافعي رحمة الله عليه ዝም ብሎ ብቻ ከኪታብ መውሰድን በሚመለከት ምን ብለዋል? من تعلم من بطون الكتاب ضيع الأحكام ዝም ብሎ ከኪታብ ብቻ የሚወስድ ሰው አህካምን ያጠፋል ያበላሻል በማለት የተናገሩበት ሁኔታ አለ ማለት ነው። ግልጽ ነው አይደል? ስለዚህ እውቀት በመተዓለም በቁጭ ብሎ ነቅል በማድረግ ነው የሚገኘው። ከዛ ደግሞ ያንን በማጥናት በማንበብ ነው የሚገኘው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም ኡማ ኡመቱ ኢቅራ ይባላል። የንባብ የእውቀት የማወቅ የማንበብ ኡማ በመባል ይታወቃል። ኢቅራ ቢስሚ ረቢከ አለዚ ኸለቅ ያ በፈጠረው በሆነው ጌታ አላህ ስም አንብብ ተባሉ። ሁሉን በፈጠረ በሱ ስም ኢቅራ ወረቡከል አክረም ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ የሰው ልጅን ከረጋ ደም የፈጠረ የሰው ልጅ መጀመሪያ ኑጥፋ ሆኖ ለ40 ቀን ልክ በሐዲስ ላይ እንደመጣው ይቆያል። የፍጥረት ያፈጣጠር ሂደቱ ሰው ሆኖ በአንዴ ዝም ብሎ አይደለም የሚነሳው አይደል። መጀመሪያ ለ40 ቀን ኑጥፋ ይሆናል፣ ثم يكون علقة ከዛ በኋላ ወደ ረጋ ደም ይለወጣል እያሉ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ከዛ የሰው ልጅ ይሆናል። ከእናቱ ሆድ ሲወጣ ማንም ተምሮ ተመራምሮ ትልቅ ደረጃ ደርሶ የሚወጣ ማንም የለም ማለት በመማር ነው የሚያገኘው ማለት። اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم አንብብ ጌታ ቸር ሲሆን አንብብ ይላል። اقرأ وربك الأكرم በማለት አላህ سبحانه وتعالى ይናገራል። علم الإنسان ما لم يعلم የሰው ልጅ የማያቅ ሲሆን ያሳወቀው። ከእናቱ ሆድ ሲወጣ ማንም የሚያቅ የለም። እያንዳንዱ ሰው ምንም ማያቅም ነበር። ከዛ በኋላ ነው እውቀትን የሚያዳብረው የሚያካብተው ማለት ነው። ግልጽ ነው። والله أخرجكم من بطون أمهاتكم لا تعلمون شيئا አላህ ከእናታችሁ ሆድ ምንም የማታውቁ ስትሆን ወደዚህ ምድር አወጣችሁ ይላል። እናቱ ሆድ ሲወጣ ምንም ማያቅም የሰው ልጅ ከዛ በኋላ ተግቶ የሚማር ከሆነ ትልቅ ደረጃ ይደርሳል። የረሱላችን ሰለላሁ ዐለይሂ ወሰለም ኡማ በእውቀት ላይ ነው ሁሉ ነገር። እውቀትን ታርጌት አድርገህ ነው የምትሄደው ማለት ነው። እዚህ ነው አላህ ሱብሓነሁ ወተዓላ ታዲያ በእውቀት ላይ ያሉ ሰዎችና በእውቀት ላይ ያልሆኑ ሰዎች እንደማይመጣጠኑ እንደማይስተካከሉ እኩል እንደማይሆኑ ነው። ከማ ቃለ አላሁ ዐዘ ወጀል ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ቁል በላቸው አንተ መልእክተኛችን ሆይ የሚያውቁ ሰዎችና የማያውቁ ሰዎች እኩል ይሆናሉን? በፍጹም አይሆንም። የሚያውቅ ሰው ትልቅ ደረጃ አለው። የሚያውቅ ሰው ዒልም በምንልበት ሰዓት ላይ የትኛው ዒልም ነው? ያው የሚፈለገው የሸሪዓ እውቀት። የሸሪዓ እውቀት ያለው ሰው ትልቅ ደረጃ አለው። ይበልጥ አላህን ይፈራል፣ በእውቀቱ ይሰራል። ባይሆን ዝም ብሎ እውቀቱ ለማከማቸት አይደለም፣ ሊሰራበት አውቆ ኡማውን ሊጠቅምበት አውቆ መጀመሪያ ራሱ እውቀትን ሲፈልግ በኢኽላስ ነው መፈለግ ያለበት። በኢኽላስ መፈለግ አለበት። ያለ ኢኽላስ ለምን? ይሄ ኢባዳ ነው፣ ወደ አላህ የሚቃረብበት ለሌላ ለዝናም ለክብርም አይደለም። ጠቃሚ የሆነ እውቀት እንዲሆንለት ማለት ጠቃሚ እሱ ጠቅሞ ሌላውን የሚጠቅም
እውቀት እንዲሆን ከተፈለገ ኢኽላሱን አሟልቶ መስራት አለበት። ዓሊም ነው እንዲባል ከሆነ ነገ ቂያማ ቀን እንግዲህ ዒልም ተምሮ የሚመጣ ሰው ይቀርባል። ቂያማ ምድር ላይ እዛ ሰዎች በሚሰባሰቡበት ቦታ ላይ በዛ ሰዓት ላይ ጉዱ ነው የሚፈላው ማለት ነው። ምን ሰርተሃል ሲባል ዒልም ተምሬያለሁ፣ ሰዎች በሌላ ነገር ቢዚ ሲሆኑ እኔ መስአላ በማበጠር በጣም ለፍቼ ነበር ነው የሚለው። ውሸትህን ነው ይባላል። አንተ ይህን ታደርግ የነበረው ሊዩቃል ዓሊም፣ ይህን ታደርግ እኮ የነበረው ለምንድን ነው? ዓሊም ነው ማሻአላህ፣ ሙፍቲ እኮ ነው፣ ጀሊል እኮ ነው፣ ማሻአላህ እኮ ነው፣ መስአላ እኮ አበጣሪ ነው እንዲባልልህ ነበር የፈለግከው። ያ ደግሞ በዱንያ ላይ ተብሎልሃል ተብሎ ወደ እሳት ውሰዱት ተብሎ ወደ እሳት ከሚጎተቱ ሰዎች መካከል አንዱ ምንድን ነው? ዒልምን ለዝና ለክብር በቃ ሰዎች እንዲያከብሩት የዱንያ ጥቅም ፈልጎ ለአላህ ሳይሆን የተማረ ሰው ዒልሙ ምን ይሆንበታል? ጸጸት ይሆንበታል ማለት ነው። አላህ ብሎ ከተማረ ከሰራበት ግን ትልቅ ደረጃ ይወጣል ማለት ነው። እዚህ ያው ዒልማችንን ጥንቃቄ ማድረግ አለብን። ለአላህ ብለን በትጋት በንቃት መከታተል አለብን። ሰለፎቻችንን ስናይ ትጋት ነበራቸው። ለምሳሌ ከሰሃቦች መካከል በእውቀቱ ትልቅ ደረጃ የደረሰ ሰሃባ ገና ከልጅነቱ ጀምሮ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይመጣ የነበረ ይማር የነበረ ነቢያችንም ያስተምሩት የነበረው ሰሃባ ባህሩል ኡማ ሐብሩል ኡማ የሚባለው አብዱላህ ብኑ አባስ ረዲየላሁ ዐንሁ አርዳ። ይህ ሰሃባ እዚህ ደረጃ ላይ እንዴት እንደደረሰ ሲናገር ምን ይላል? ቢሊሳኒን ሰኡል ወቀልቢን ዓቁል፣ ጠያቂ በሆነች አንደበት በቃ ያልገባውን በመጠየቅ ማለት አብራሩልኝ በማለት በመጠየቅ የእውቀት ባለቤቶችን ትጠይቃለህ። የእውቀት ባለቤት ስትጠይቅ እንዴት ነው ያውቀዋል አያውቀውም ምናምን ብለህ አይደለም። ለመረዳት ያልገባህን ለማታከት ለጂዳል አይደለም የሚጠየቀው። በምትጠይቅ በሆነች አንደበት አለ። እንደዚሁም ደግሞ በምትረዳ በሆነች አእምሮ ነው። ቢቀልቢን ዓቁል በማለት አብደላህ ብኑ አባስ ተናግሯል። ስለዚህ እውቀቱን ይፈልጋል። ትጋት፣ ንቃት፣ ትኩረት። ብዙ ሰዎች ይመጣሉ እውቀት ላይ ግን ምንድነው የሚመጡት? ዝም ብለው ብቻ ሰው ከበዛ ግር ብሎ ይመጣል። ምንም የያዘው ነገር የለም። 10 ዓመት ተምሯል። ምንም ያወቀው ነገር የለም። ኪታቡን ከድኖ ነው የሚያስቀምጠው። ግልጽ ነው። አንድ ቀን ይመጣል፣ አንድ ቀን አይመጣም። በትክክል ትኩረት ሰጥቶ መከታተል አለበት ትልቅ ደረጃ ለመድረስ። እውቀት ያላቸው ሰዎችና እውቀት የሌላቸው እኩል አይደሉም ብለው ቁርአን። እውቀት ያላቸው ሰዎች ትልቅ ደረጃ አላቸው። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። አላህ ስብሓነሁ ወተዓላ ከእናንተ ውስጥ ይላል እነዚያ ያመኑትና የእውቀት ባለቤቶች የሆኑትን በደረጃ ከፍ ያደርጋል ነው የሚለው አላህ ረቡል ዒዘቲ ወልጀላል። ግልጽ ነው አይደል? ስለዚህ ከፍ እንድንል ደረጃችን በትክክል መማር፣ ማወቅ፣ መስራት፣ መትጋት፣ አለማቋረጥ ያስፈልጋል ማለት ነው። ሰዎች እዚሁ ዓለም ላይ ለሚቀር እውቀት ምን ያህል ትጋት ያደርጋሉ? አሁን ዲግሪ የሚባለው ነገር ድሮ በጣም እንደ ትልቅ ታሪክ ነበር የሚታየው አይደል? አሁን ዲግሪ ያለው ሰው እንደ ተራ ነው የሚታየው። በቃ በአሁኑ ሰዓት ዲግሪ ይላል። ማስተርስ ፒኤችዲ ካልሰራ ምን ዋጋ አለው? ስለዚህ ይተጋል፣ ይለፋል ሌሎ ነሃር። አንዳንድ ሰዎች በጣም ይገርመዋል ወላሂ። ቤተሰብ እያለበት እስከ ትልቅ ደረጃ ካልደረስኩኝ የሚል ሰው አለ። ይሄ ሁሉ ይለፋል። ጥሩ ዓለማዊ እውቀት መማር እኮ ጥሩ ነው አይደል? መወዳደር ጥሩ ነው። እሺ ለአኺራስ ምን ተምረሃል? የአኺራ እውቀት የዓለማዊ እውቀት እዚሁ ዓለም ላይ ነው የሚያልቀው። የት ዓለም ላይ? እዚሁ ዱንያ ላይ ዓለማዊ እውቀት። ወማ አድራከ ማ ዓለማዊ እውቀት እዚሁ ዓለም ላይ ያልቃል። በቃ ሰውየው ዶክተር ነው፣ ፕሮፌሰር ነው፣ የሰቀለ ነው፣ በቃ ነቅናቂ ነው፣ ሳይንቲስት ነው ብትለው ወላሂ ሱመ ወላሂ ሲሞት ምንድን ነው የሚባለው?
አስክሬን ጀናዛው ወጥቷል ወይ ነው የሚባለው። ፕሮፌሰር ወጥቷል ይባላል። ፕሮፌሰር እንትና ወጣ ይባላል። ጀናዛ አስክሬን ወጥቷል ወይ? ያ ሁሉ ዕውቀቱ እዚሁ ከቀብር አያልፍም። ምናልባት ግን አንድ ሰው ዓለማዊ ዕውቀትም ተምሮ ንያው ጥሩ ከሆነ ሙእሚኖችን ለመጥቀም እስላምን ለመርዳት ከሆነ በንያው ደግሞ የሚያገኘው አጅር አለ። ግልጽ ነው አይደለም? አንተ ማሻአላህ ኢንጂነር ነህ፣ አንቀጥቃጭ ኢንጂነር ምን ታደርጋለህ? መስጂድ በቃ ኡመቱን ለመካደም እስላማዊ ተቋማትን እኔ ነኝ የምሰራው፣ በሙያ ያገለግላለሁ ለአላህ ብዬ ካለ ይሄ ትልቅ አጅር የሚያገኝበት ነው። ግልጽ ነው አይደል? ስለዚህ ወንድሞች ዕውቀታችንን ሁሌ በትጋት በንቃት መከታተል ያስፈልጋል፣ ትልቅ ደረጃ እንድንደርስ ማለት ነው። ለምሳሌ ያክል አቡ ሁረይራ ነቢዩ ሰለላሁ ዐለይሂ ወሰለም ጋር የቆየው እኮ ትንሽ ዓመት ነው። በሰባተኛው ዓመተ ሂጅራ እኮ ነው የሰለም አይደለም ነው አይደለም? ከነቢያችን ጋር አይላቀቅም ነበር። አንተ ከዑለማ ስር መሆን አለበት ዕውቀትን ለማዳበር ሁሌ ከዑለማ ስር። አሁን እኮ አብዛኛው ሰው ሐለቀተል ዒልምም እየጠፋ ሐታ ገጠር ያለው ራሱ እንደ ድሮ አይደለም፣ ነሻጣው ቀንሷል ነው የሚባለው አይደል? ዕውቀት የሚሰጥባቸው መድረኮች እየደበዘዙ ሰዎች ደግሞ ዝም ብሎ በራሳቸው እያነበቡ አንዳንዴ እንዳልኩ ያ ያነበቡት ነገር በተሳሳተ መልኩ ሊረዱትም ይችላሉ፣ ይረዱታል። ግልጽ ነው አይደል? እና ጥንቃቄ ያስፈልጋል ማለት ወስለ የውም الجمعة واجب على كل محتلم የሚለውን ሰማንዱ ዝም ብሎ አረብኛ ብቻ ነው የሚያውቀው። ግልጽ ነው አይደል? ጁምዓ ቀን መታጠብ ሙህተሊም በሆነ ሰው ላይ ሁሉ ምንድነው ዋጅብ ነው የሚል ሐዲስ አለ አይደል? ድሮስ ታዲያ ዋጅብ ላይ ሆነበት ነው ወይ አለ። እሱ የተረዳው በሌላ ነው። ድሮስ ዋጅብ ላይ ሆነበት ነው እንዴ አለ። ስለዚህ ያው ቁጭ ብሎ አድቅቆ መቅራት ያስፈልጋል ማለት ትኩረት መስጠት አለብን። ይሄ ወደ አላህ የምንቃረብበት ነው አይደል? የዕውቀት መንገድ መግባት ወደ ጀነት መንገድ ነው የሚያደርሰው። ጀነት መግባት ማይፈልግ ሰው አለ ከዚህ ውስጥ? የለም አይደል? ሁላችንም ጀነትን እንገባለን። ስኬትም ነው የስኬትም ጥግ ማለት ጀነትን ማግኘት ነው አይደል? كما قال الله عز وجل فمن زحزح عن النار وأدخل الجنة فقد فاز. الله سبحانه وتعالى كجهنم أسات اندراك عدرقوت سيابكا جنة جبا يالو سو جنة يشلمو سو فقد فاز. ውጤት ላይ ስኬት ላይ የስኬት ጥግ ላይ በርግጥ ደረሰ ይላል አላህ። ናም ስኬት ብሎ ማለት ይሄ ነው። ወላሂ ግልጽ ነው አይደል? ሰዎች ሀብታም ቢሆኑ አዎ ስኬት ላይ ደርሰዋል ሊባል ይችላሉ። ግን ምን አይነት ስኬት? ንስቢ የሆነ አንጻራዊ የሆነ ስኬት ተግተው ለፍተው በቃ ግን ጊዜያዊ ስኬት ነው አይደል? ዘላለማዊ ስኬት አይደለም እኮ። እዚሁ እያሉ ሊጠፋ ይችላል ሀብቱ። ትምህርት ላይ ትልቅ የትምህርት ደረጃ ላይ ደረሱ ቢባል ስኬት ነው አይደለም? ስኬት ነው ግን አንጻራዊ ስኬት ነው። ዱንያ ላይ ያሉ ስኬቶች ሁሉ ብታያቸው ምን ናቸው? አንጻራዊ ናቸው። ይዛይ ባለስልጣን ቢሆን ስልጣኑ የሆነ ሰዓት ላይ ይወገዳል። መፈንቅለ መንግስት ይላል ነው ማድራከማ መፈንቅለ መንግስት ሊደረግበት ይችላል። ከዛ በኋላ ሰውየው ከቤተ መንግስት ሚነል ቁሱር ኢለ ሲጅ ሱብሃንአላህ ወዴት ይሄዳል? ብዙ ባለስልጣናት አይተናል። ትላንት አንቀጥቃይ ስንት ወታደር የነበራቸው በወታደር ተይዘው ተጠፍንገው እስር ቤት ሱብሃንአላህ ና ለፍርድ ምናምን ቀረብ ተብሎ ኩስስ ብሎ ምናምን አላየንም? አይተናል አረ እንዴ? ከዛ ደግሞ ቢያልፍ ማለት ከዛ ቢያልፍ ደግሞ በቃ እንደው ብዙ ጊዜ በቃ ምንም ማንም ሳይነካው የገዛ እንኳን ብትለው ሞት መጥቶ ይወስደዋል አይደለም? ሚነል ቁሱሪ ኢለል ቁቡር ከዛ ከቀስር ውስጥ ከዋይት ሃውስ ውስጥ ወዴት? ወደ ቀብር። ሱብሃንአላህ አልዓዚም አያለን። ስለዚህ ከዛ በኋላ ያለው ህይወት ነው ሊያሳስብህ የሚገባው። ስኬት ማለት ትልቁ ስኬት ከእሳት ነፃ ሆኖ
ጀነትን ጀባ የተባለ ሰው ነው ይለናል አላህ ሱብሓነሁ ወተዓላ። አላህ ከጀነት ሰዎች አላህ ያደርገን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ጀነት ደግሞ የሚደረሰው አንዱ ሰበቡ በእውቀት ላይ ተመስርተ አላህን ስትገዛው ነው። መን ሰለከ ጠሪቀን የልተሚሱ ፊህ ዒልመን ሰሐለ ላሁ ቢሂ ጠሪቀን ኢለል ጀና። የዕልም መንገድን የገባ የሆነ ሰው አላህ ሱብሓነሁ ወተዓላ የጀነት መንገድን ያገራለታል ሲሉ ረሱላችን ሰለላሁ ዐለይሂ ወሰለም ይናገራሉና። ግልጽ ማለት እንዴ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ይላሉ። የጀነቱ መንገድ ዒልም ነው። ያለ ዕውቀት የምትጓዝበት ጉዞ ዋጋ ያስከፍልሃል። ያለ አዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው ማለት ነው። ግልጽ ማለት ብዙ ሰዎች አሁን አንዳንዴ በጀልና ላይ እናቃለን ብለው ማለት አላህ እንገዛለን ብለው አላህን ሱብሓነሁ ወተዓላ የሚያስቆጣ ነገር ሊሰሩ ይችላሉ፣ ወይም ሸሪዓው ባላዘዘው መልኩ ሊሰሩ ይችላሉ ማለት ነው። ሸይጣን እንደውም ትልቅ ሰዎችን ከሚያሳስትበት በር አንዱ ነው የጃህል በር ነው ተብሏል። ያለ አዋቂነት በር ይጫወትበታል ማለት ነው። እንደዚህ አላደረክም ይለው፣ እንደዚህ አልሰራህም ይለው። ከዛስ በኋላ ወይ የሌለ ነገር እንዲጨምር ያደርገዋል፣ የሌለ ነገር እንዲጨምር ያደርገዋል። እንደዚህ በደንብ አድርገህ እንዲህ መስራት አለብህ ይለዋል። አዋቂ የሆነ ሰው ግን ትክክለኛውን ከመጥፎ ስለሚለይ በእውቀቱ ይሰራል ማለት ነው። ግልጽ ነው አይደል? ስለዚህ በእውቀት ላይ ልዩ ትኩረት ልንሰጥ ይገባናል። በአሁን ሰዓት የዕልም መድረኮች በዝተዋል፣ የሚያስተምሩ ሰዎች በዝተዋል። ሚማርስ የለም፣ ሚማር የለም። ምናልባት ብዙ ቦታ ኪታብ ይጀመራል። ኪታብ የሆነ ኪታብ ሪያዱ ሳሊሒን 40 ይጀመራል። ልክ ሲጀመር የነበሩ ሰዎች የሉ። መጨረሻ ላይ ከዛ ውስጥ ሙሉን ኪታብ የጨረሰው ማን ነው ብለህ ብትጠይቅ ማን ነው የጨረሰው? 1 2 3 ሰው በጽናት ማለት ነው። ሶብራቷል። ዛሬ ወጣቱ ዕልም ላይ ቁጭ በል ብትለው ልክ ሰዓት ላይ ቁጭ በል እንዳልከው እሺ፣ ሌላ ቦታስ ላይ እዚህ ቱራሃት ያለበት የማይጠቅም ኹራፋት እዚህ ግባ ማይባል ቲክቶክ መንደር ላይ ወማ አድራከ ማ ቲክቶክ መንደር ላይ ወላሂ ጡለ ሌይል ወነሃር ቁጭ ብሎ ታገኘዋለህ አይደል? ቁጭ ብሎ ቁም ነገር ነው። ምንም ቁም ነገር ለዲኑ የሚጠቅም ነገር አለ የለው። ለአኺራው ምንም ነገር የለም። በዛ ቦታ ላይ የሚያየው ምንድነው? ቂለ ወቃል ማይጠቅመው ለዲኑ ለዱንያው የማይጠቅመው። ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል፣ ሚን ሑስኒል ኢስላሚ ልመርኢ ተርኩሁ ማ ላ ያዕኒ። የማይጠቅም ነገር ሙስሊም ምኑ ነው? ይሄ ማይጠቅመው ነገር። አንድ ሰው ተረበ፣ አንተ ምንድነው ያገኘው ነገር? የሆነ ሰው እየተረበ አሁን በቲክቶክ ላይ ቀልደኛ የሚባል በጣም ኮሜዲ ወማድራ ከማ ኮሜዲ የሚባል ሰውዬ ተረበ። እሺ ምን ይሁን? ዛሬ እሱ የተናገረው ብለህ ታያለህ፣ ቁጭ ታለ ላይክ ታረጋለህ። ሌላው ደግሞ የሆነችዋ ወጣች ራሷን ያኒ መልኳን ምናምኗን ወይ እርቃኗን ትወጣለች፣ የሆነ ነገር ታረጋለች። የዛኔ ሰዎች ቁጭ ብለው ያያሉ። ሱብሃንአላህ ፈሳድ፣ ልባቸው የሚያደንዝ ነገር፣ ልባቸውን ምን የሚያደርግ ነገር። ከዕልም የሚያርቀው እኮ አብዛኛው ይሄ ነው አይደል? ዛሬ ሰዎች ዕልም የማይከታተሉት ለምንድን ነው? ዒባዳ ጥፍትና ያጣ ነው። ለምንድን ነው ካልክ ወላሂ ቲክቶክ መንደር ያለው ግሳንግስ፣ ይሄ ሚዲያ ላይ ያለው አፋት ነው። ሚዲያ ላይ ያለው በሽታ ነው። ወላሂ ሱማ ወላሂ ተመልከተው። ሰዎች ትላንትና ዛሬ እንዴት ናቸው? አዎ የሰለጠነ ይመስለዋል፣ ያደገ ይመስለዋል፣ ግን ምንም የጨመረው ነገር ጊዜውን ነው የገደለው። ሀታ አንዳንድ ሀገራቶች አንዳንድ ፕላትፎርሞችን ዝግ እንዳደረጉ የሰማንበት ሁኔታ አለ። ለምን? ለአገር ስለማይጠቅም። ይሄ እኮ ዓለማዊ የምትላቸው ሰዎች ናቸው። ሀታ እዚህ ዓለም ላይ እንኳን በትክክል ሰዎች በፕሮግራማቸው እንዳይመሩ ያደርጋል። ለዜጋ ጥሩ አይደለም ብለው በማሰብ ይሄ አፍሪካ ሀገሩ ምናምኑ ማሻአላህ በለው ማሻአላህ ይሳውዙ ቢላ እንደዚህ ያለው ቦታ ላይ ስታየው ማንም እንትን የሚቆጣጠረው ምናምን የለም። በቃ በዛ ትልቅ ደረጃ በቃ ያወቀ የእውቀት ጥግ የደረሰ ምናምን ይመስሏል። ምንድን ያደረገው? ጊዜውን የገደለው። ስለ አላህ አውቋል? የለም። ፊቂ ተምሯል? የለም። ሽሩጡ ሰላት አውቋል? መሰረታዊ ነገር ነው። ዒልም የሚባለው ነገር አንደኛው በሁሉም በነፍስ ወከፍ ላይ ግዴታ የሚሆን ፈርዱ ዐይን የሆነ እውቀት አለ። በሁላችንም ላይ ስለ ፈጣሪ ማወቅ በሁሉም ላይ ግዴታ ነው በመሰረታዊ ደረጃ። ከዛ በተረፈ ደግሞ አሁን ሰላት መስገድ እከሌ ከሰገደ ለከሌ በቋል ይባላል። አባትህ ከሰገደ ላንተ ይሆናል። ስለዚህ ሰላት የሚያስፈልገው
ምንድነው? ሹሩጦቹን ማወቅ አለብህ። አርካኖቹን ማወቅ አለብህ። ሶላት ብዙ ሰዎች አርካኑ ሶላት አናውቀውም አይደል? ቢጠየቅ ብዙ ሰው አያውቀውም፣ አይቀራም። ይሄ እንግዲህ ግዴታ የሆነ ነው። ሸርጡን እያፈረሰ ሊሰግድ ይችላል። ቅድመ መስፈርት ከሶላት በፊት ማወቅ ያለብህ ነገር ምንድነው? እሱ ያውቀዋል? የለም። ማዕዘኑ እያበላሸ ሰላቱን ሰግጃለሁ ይላል። እንደዚሁም ደግሞ የተወሰነ ሰው ከተማረው ችግር የለውም የሚባል የእውቀት አይነት አለ ማለት ነው። አንድ ሰው ነጋዴ ከሆነ ንግድ ማወቅ በሱ ላይ ግዴታ ነው። ነጋዴ ካልሆነ ችግር የለውም። ስለ ንግድ መርሆች አሉ። ኢስላም በሁሉም ላይ ሁለገብ የሆነ ምንድነው? ሃይማኖት ግልጽ ነው አይደል? ለእውቀት ትልቅ ቦታ ሰጥቷል ማለት ነው። እዚህ አላህ Subhanahu Wa Ta'ala ትልቅ ደረጃ እንዲያደርሰን እውቀት ላይ መልፋት መቻል አለብን ማለት ነው። ዒልም የሚፈልግ የሆነ ሰው ዒባዳ ላይ ነው ትልቅ ደረጃ ያለው ነው። ዒልም የሚፈልግ ሰው ሁሉም ነገር እስትግፋር ያደርግለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። حتى الحيتان في جوف الماء ሁሉም ነገር እስትግፋር ያደርግለታል። አሳ እንኳን ሳይቀር ውሃ ውስጥ ያለው አሳ እንኳን ሳይቀር ምህረት ይጠይቅለታል። ከዚህ የበለጠ ምን ደረጃ አለ? እስቲ ሱብሃንአላህ ተመልከቱ። ጽናልን እንደም ያነሳ ነበር አቡ ሁረይራ በሰባተኛው ዓመት ነው የሰለመው። ከዛስ በኋላ ከነቢያችን ጋር አልተላቀቀም ነበረ። ሁሉም አሁን ስትከፍት የሐዲስ መዛግብቶችን ስትመለከት አቡ ሁረይራ የሚጠፋበት ሐዲስ ታገኝ። አና አቢ ሁረይራ ግን እሱ በዱንያ ላይ ብዙ እንደውም ሐታ ከረሃብ የተነሳ ይወልቅ እንደነበረ እንኳን ተነግሯል። በጣም ይገርማቸው ሚን አህሊ ሱፋ ከሚባሉ ሰዎች አቡ ሁረይራ ረዲየላሁ ዐንሁ አርዳ ዒልም ላይ ትኩረት ይሰጥ ነበረ። ስለዚህ እኛም አሁን በአሁኑ ሰዓት ወሳኢሎቹ በጣም ብዙ ናቸው አይደል? የዒልም ምሳሌ አንድ ሰው ዓሊም ጋር ቁጭ ብሎ መማር ካልቻለ ወይ በአካባቢው ላይ ዑለማዎች ራቅ ያለ ቦታ ካሉ እነሱ ያስተማሩበትን ሪከርድ ማግኘት ይችላል በቀጥታ። ትልልቅ ዑለማዎች ዓለም አቀፋዊ የሆኑ ዑለማዎች ያስተማሩበትን ሁሉንም ኪታባቸውን ማግኘት ትችላለህ። ኦዲዮዎቻቸውን፣ ቪዲዮዎቻቸውን ማግኘት ትችላለህ። ነገር ግን ሂማ የት አለ? የቱ ጋር ነው ያለው? ቀጥታ መማሩ ትልቅ ነገር ነው። ቀጥታ ዑለማዎቹ አጠገብ። ለምን? ከዑለማዎቹ የምትማረው አደባቸውን ጭምር ነው። በጣም የሚገርም ማለት ነው። የምትማረው አደባቸውን ጭምር ገና ስታያቸው የምታገኘው እውቀት አለ። ጥንቃቄያቸው፣ ወራቸው፣ ሁኔታቸው ሁሉ እውቀት ነው። በተለይ ዓሊም ረባኒ የሆኑ ዑለማዎች ጋር ስትሄድ ወላሂ ሌላ ድባብ ሌላ ነገር ነው የምታገኘው። ለምሳሌ ያክል ያው በአጋጣሚ በቅርብ ቀን ውስጥ ወደ መምለካ ሄጄ ነበር ለዑምራ፣ በዛው መዲና ሄጄ ነበር። መዲና ስትገባ ደግሞ በጣም ብዙ ዑለማዎች አሉ። በጣም የሚገርም ባህር የሆኑ ማለት ነው። ቁጭ ብለው በቃላቸው የሚያነበቡ ሐዲሱን ምኑን ሉጋው ላይ ሁሉ ነገር ላይ ሙተመኪን የሆኑ ከዛ ውስጥ አንዱ ሼኽ አብዱረዛቅ አልበድር ሐፊዘሁላህ እሳቸውን አይተናል። ወላሂ እርጋታቸውን ስታይ ትታጀባለህ። በቃ ቢስታያቸው አላህ ሱብሓነሁ ወተዓላ በረካውንም ሰጥቷቸዋል እነዚህ ዑለማዎች። በጣም የሚገርም እሳቸው እስከ ዛሬ በምን ነበር የምናያቸው? በቪዲዮ በምናምን ዳዕዋ ሲያረጉ ወይም ደግሞ ዒልም ሲያስተምሩ ምናምን ያንን በቀጥታ ለማየት አላህ ወፈቀን። እነሱን ስታይ ወላሂ የምታገኘው ነገር አለ በማየት ብቻ ማለት። በጣም የገረመኝ አስተምረው ሲወጡ ሰዎች ሁሉ ይከታተሏቸዋል። ይዘይራል፣ አንዱ ይዘይራል፣ አንዱ ይጠይቃል። እንዲህ በደንብ ቆመው ምናምን ማውራት የለም። በቃ ጊዜ የለም። በጣም ብዙ ሰው ዛህማን ወማ ዛሊከ በጣም ያጀበኝ ነገር እኚህ ዓሊም መንገድ ላይ እንኳን እየሄዱ በቃ ይጠየቃሉ፣ ይመልሳሉ፣ ይጠየቃሉ፣ ይመልሳሉ፣ ይጠየቃሉ። አልከም አንዱ ሲጨርስ አንዱ ይቀጥላል። እሳቸውም ሰላም ይለ እጃቸውን ብቻ ነው የሚሰጡት። አፋቸው መልስ ላይ ስራ ላይ። ሱብሃንአላህ ከዚህ የበለጠ ምን ትርፋለ ማለት ነው?
ግልጽ ነው አይደል? ስለዚህ ወንድሞች አባቶች እህቶች ዲናችንን ማወቅ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን። አላህ ሱብሓነሁ ወተዓላ ኸይር የፈለገለት ሰው ዱንያ ይሰጠዋል፣ ባለ ሀብት ያደርገዋል፣ አንቀጥቃጭ ነጋዴ ያደርገዋል፣ ማነው ደግሞ ባለስልጣን ያደርገዋል አላሉ። ምንን ያሉ ነቢ ዓለይሂ ሰላቱ ወሰላም ዲንን እንዲገነዘብ ያደርገዋል። ዲንን መገንዘብ ትልቅ ደረጃ ነው ማለት ነው። ግልጽ ማለት ነው። ዱንያ ላይ ስንኖር እንዴት መኖር እንዳለብን በእውቀት ነው የምንኖረው። ሙስሊሞች ስንሞት እንኳን የራሱ የሆነ ምን አለው ስርዓት አለው። ሲሞት አንድ ሰው እንዴት ነው የሚሸኘው? በእውቀት እኮ ነው በኢስላም። ግልጽ ማለት የራሱ አህካም እኮ አለ። አህካም الجنائز በህይወት እያለ ብቻ አይደል እንዴት ነው የሚቀበረው? የራሱ የሆነ ህግ አለው አይደል? የራሱ የሆነ ሂደት አለው ኢስላም። እያንዳንዱ በእውቀት ላይ የተገነባ ነው ኢስላም ማለት ነው። ጽኑ አይደል? ትኩረት ሰጥተን በተለይ ደግሞ በዚህ በወጣትነት ጊዜ ዒልም የምናዳብርበት ዒልም የምንቀስምበት ለዒልም ቦታ የምንሰጥበት በደንብ እያጠናን እየተጋን እየጠየቅን ያላወቅነውን እየጠየቅን ያልገባንን እየጠየቅን በደንብ እያጠናን ምን ሄድ ከሆነ نعم ትልቅ ደረጃ መድረስ ይቻላል ማለት ነው። ግልጽ ነው አይደል? ባንዴ ወዲያውኑ ሁሉ ነገር ካልጨረስኩም ደግሞ አይባልም። ጊዜም ይፈልጋል እውቀት በአንድ ውድቅት ሌሊት የምታገኘው ነገር አይደል። በአንድ ቀን የምትሰበሰበው ነገር አይደል። በየቀኑ ዛሬ አንድ ትላለህ ነገ ሁለት ትላለህ እያልክ ትልቅ ደረጃ ልደርስ ትችላለህ ማለት ነው። ዛሬ ላይ ትኩረት ከሰጠህ አእምሮህም ንጹህ ነው። በተለይ ደግሞ በህፃንነት የሚወሰድ እውቀት ልክ ድንጋይ ላይ እንደሚጻፍ ጽሑፍ ነው ተብሏል። በህፃንነት ላይ ትልቅም ከሆንክ በኋላ ልትወስድ ትችላለህ። ግን እንደ ህፃንነት ጊዜ አይደለም። ልትሐፍዝ ትችላለህ። ቅድም አሁን ወጣቶች ነዝም ሐፍዘው እየሰማናቸው ነበር አይደል? በዚህ ጊዜ ነው መሐፈዝ ያለባቸው፣ መያዝ ያለባቸው፣ መረዳት ያለባቸው። ለምን አእምሯቸው ንጹህ ነው ማለት ነው። እዚህ በዚህ አይነት ሁኔታ ልንጠናከር ልንበረታ ይገባናል። አላህ ሱብሓነሁ ወተዓላ እንግዲህ ሌሎችም ኡስታዞች ስላሉ ጊዜዋ ስለሄደች እዚህ ላይ ለማቆም እገደዳለሁ። وفق الله الجميع لما يحب ويرضى إنه ولي ذلك والقادر عليه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.